ሰላም እንዴት ናችሁ? አቤል ድሬ ነኝ። በዚህ ቪዲዮ ትልቅ የስላድኖ ፕሪንት አደርጋለሁ። 30 ኢንች በ60 ኢንች ነው። ኦልሞስት እንግዲህ የኔን ቁመት ነው የሚያህለው። ስለዚህ ወደ ቪዲዮአችን እንሂድ። ኦልራይት። በመጀመሪያ የምጠቀመው ፔፐር ታይፕ ቫይናል ይባላል። ማት ፊኒሽ አድሄሲቭ ቫይናል ይባላል። ፕሪንተብል ቫይናል ወይ ማለት ይችላልላችሁ። ከጀርባው ላይ እንደምታዩት ያብረቀርቃል። ምክንያቱም ሚላጥ ነው፣ ተልጦ የሚለጠፍ ነው። ለኢፓክሲ ነው የፈለጉት እነዚህ ካስተመሮቼ። ከዚሁ ቅርብ ሀገር ነው የደወሉልኝ፣ ሳውዝ ዳኮታ የሚባል ሀገር። ፒክቸሩን በስልኬ ቴክስት አድርገውኛል። ሶ ፒክቸሩን ላሳያችሁና ሪዛልቱን ከዛ ፕሪንት እናደርገዋለን ማለት ነው። ፋይናሉን አስገብቼዋለሁ። ፕሪንቱን ላሳያችሁና ፕሪንት እናርግ። ይሄን ይመስላል ፒክቸሩ የተላከልኝ የክርስቶስ ስቅለትን ነው። መጀመሪያ ግን ፕሪንት ከማድረጉ በፊት ማስተካከለው ነገር አለ። ይሄ ነገር እንትን ነበር፣ የስፒከር ማቆሚያ ነበረ። እዛ እዚች ላይ የምትቆማለች። ለማንኛውም እንመልከት። ከዛ በፊት ግን የሆነ የሰራሁትን ላሳያችሁ። ይሄ የሚዬ ቅድስት ድንግል ማርያም ስዕሎች ናቸው። እነዚህን በአክሪሊክ ወይም ደግሞ በመስታወት ላይ ለማድረግ አስቤያለሁ። ብዙ ቦታዎች ጠይቀውኛል እንደዚህ አይነት ስዕሎችን። በተለይ የኢትዮጵያ ገበያ ያላቸው ሰዎች አሜሪካ የሚኖሩ ማርኬት ነገር ያላቸው መጥቼ እነሱ ጋር እንድሸጥላቸው ብዙ ጊዜ I give them 20% discount which is a good thing ነው። አንዳንዴ እነሱም አይጎዱም ለእኔም ጥሩ ነው እና እንደዚህ አይነት ስዕሎችን በብዛት ፕሪንት እያደረኩ እና ሌሎችም አይነት ስዕሎች አሉኝ የሚለጠፉ ናቸው። ፕሪንቱ ኦልሞስት ሃፍ ዌይ ደርሷል። ትንሽ ወረድ እንዳለልኝ እዚህ ላይ ሰቅለዋለሁ። እስከዛ ድረስ እንግዲህ ያሉኝ እቃዎች በጣም ወደ ውጭ እየወጡ ነው። በጣም በትንሽ ነገር ነው የጀመርኩት። እግዚአብሔር ይመስገን ብዙ ነገር ማድረግ ችያለሁ። አንዳንድ ያልተወጠሩ ካንቫሶች ስዕሎችን ማስቀምጥበት። ከወዲህ ደግሞ ቫይናል ከለር የሚባለው ነው። እዚህ ጋር ሌላ መሽን አለኝ። እዛ ጋርም ካንቫሶች አሉ። እዚህ ጋር ደግሞ መሬት ላይ የምታዩት የተሰሩ ካንቫሶች ናቸው። እዚህ ጋርም ሌሎች ሮል ፕሮዳክቶች አሉ። እዚህ ጋር የምታዩቸው ሮል ናቸው። የተለያዩ ሮሎች ለዚህኛው ማሽን የሚያገለግሉ። በስተቀኝ ደግሞ ያው ደስኬ፣ ኮምፒውተሬ፣ ሌላ ፕሪንተር አለኝ። እዚህ ጋርም ሌላ ይሄ የስራ ኮምፒውተር ነው። ከቤት ነው የምሰራው እና እንግዲህ እንዲህ ያለን አለን። ይሄ ስዕል ወይም ደግሞ ስዕል አድኖ ከቤተ ክርስቲያን ላይ ነው ቀጥታ ፒክቸር ተነስቶ የተላከልኝ። ብዙዎቹ ቤተክርስቲያኖች ላይ የሚታይ ነው ስዕሉ ወይም ደግሞ ስዕል አድኖ እና ያው ከቤተክርስቲያን ነው የመጣው ማለትም ደግሞ ትክክለኛ ነው ማለት ነው። ጨረሰ። I can hear it። ጀርባው ይሄን ይመስላል። ወርቆቢና በለጥቂት ትንሽ አንድ 30 ደቂቃ እንዲደርቅ አስቀምጠዋለሁ። ከዛ ይሄን የምታዩት ነጩ ፓርቱን እቆርጠዋለሁ ማለት ነው። ለማንኛውም የትም እንዳትሄዱ። በጣም ረጅም ስለሆነ pretty long 60 ኢንች ነው ወደ ታች፣ ወደ ጎን ደግሞ 30። እንግዲህ ይሄን ይመስላል። ይሄንን በኢፓክሲ መልክ ሌሎች ሰዎች ደግሞ ይሰሩታል ማለት ነው። በነገራችን ላይ ፕሪንቱ በትንሹ 6 ሰዓት ያስፈልገዋል በደንብ እንዲደርቅ። ካልሆነ ስክራች እና ሊለቅ ስለሚችል እዚህ ጋር ለ6 ሰዓት ቁጭ አድርጌዋለሁ። እና የዛሬ ቪዲዮ ይሄን ይመስላል። ስላያችሁ በጣም ነው የማመሰግነው። ፕሊዝ ሰብስክራይብ፣ ኮሜንት እና ላይክ አድርጉልኝ። ጥያቄዎች ካላችሁም ታች ላይ ማስፈር ትችላላችሁ። ቴንክ ዩ ሶ ማች።